ወደዛ ዲስግራሲያ ዘርበን እኮ ነው ብለው ይባላል ከሬዳሽ ባፍል እንዲህ ሲበላሽ ይባላል ከሬዳሽ አይባልም ጭራሽ ይባላል ከሬዳሽ ባፍል እንዲህ ሲበላሽ ይባላል ከሬዳሽ አይባልም ጭራሽ ባክል እውነት ታሪክ እምነት ቢያስተምረኝ ለኔ ገባኝ ስልጣኔ ወይኔ ወይኔ ይባላል ከሬዳሽ ባፍል እንዲህ ሲበላሽ ይባላል ከሬዳሽ አይባልም ጭራሽ ከሬዳሽ አልኩ በቃ ምን ትሆን ከሬዳሽ አይባልም በጭራሽ ከሬዳሽ አይባልም ጭራሽ እኔ ምነው ማሚ ለፈለጉ ቢነግሩ እኮ በጣም አሪፍ እዚሁ ተመስጠው እኮ ግቢውን ይፈርስ ነው። አዎ ስለ ነገው ፕሮግራም ብናወራ ጥሩ ነው። እኔ ግን ግቢው ከመፍረሱ በፊት በቁመቴ ልክ ጉድጓድ ተቆፍሮ እንዲሰጠኝ አመለክታለሁ። ቻውቂ አሁን ቢፈቀድለት እዚህ ጋር ሊቀበሩ አይፈቀድም እንጂ ቢፈቀድ ችግር የለውም እንቀብራቸው ነበር። ይኸው አላልኩም ለቀብርማ ማን ቀድሟቸው? ጉድጓድ ቆፋሪው ብቻ መቃብር ቆፋሪ ነው ሲቀድመን። ለምንድን ነው ደላሊት ግን መቃብር ቆፋሪ ማትጠሪ? አለ ልደውልለት? አሁን ምን ልበል? አሁን እንቆፍረው? አላልኩም አላልኩም። እኔ እንዲቆፍርልኝ ሳይሆን ቁመቴን እንዲለካልኝ ነው። እንዴ ቁመቶትን መለካት ፈልገው ነው እንዴ? ልብስ ሰፊ አይሻልም? ልብስ ሰፊ ከለምን አይልኩ? አረ ቁመት መለካት ከሆነማ እኔ ልካዋታለሁ፣ ችግር የለውም። ላያሳስብ። አልፈልግም። እኔ ነገውኑ በቁመቴ ልክ የመቃብር ስፍራ እንዲሰጠኝ ማመልከቻ አስገባለሁ። ማሚ የጨረቃ ቤት ብቻ ሳይሆን የጨረቃ መቃብርም እኮ ይፈርሳል። አንደርግራውንድ ከሆነ ግን ይፈቀዳል። ማለት ያው ከላይ ብስክሌት ካስነዳ እኔ የምለው ማሚ ግን ቁመት ለመለካት ሬሳ ሳጥን የሚሰሩት አይሻልም? እነሱ ይሻላል። እነሱ እኮ እዚህ አይመጡም፣ በገመድ ነው ተለክቶ የሚወሰድላቸው። ከሄዳሽ በምን የሚለኩ? በቃ እንትን እናድርግ ወይ ለምን ራሱን ሳጥኑን ገዝተን አናስቀምጥም? አይሻልም? ምን አልካል? ሳጥኑን ገዝተን ቤት ገና ከዚህ በኋላ ለ50 ዓመት እንዲቆይ ማለት ገና 50 ዓመት ይኖራሉ ማለት ነው። ትሰምኛለሽ ደላሊ? ይሄንን ነገር ነገ በስብሰባ ላይ እንወያያለን። ከሬዳሽ አይባልም በጭራሽ ከሬዳሽ አይባልም ጭራሽ እና ባደረግነው ከፍተኛ ትንቅንቅ አምነውበታል እልሻለሁ። እና ማሚ ይሄ ቤት እንዲፈርስና መንገድ እንዲሆን ተስማማች? አልተስማሙም። እና ምንድነው የምትዘላብጂው? ተስማሙ ምናምን ያልሽ አምናበታለች ምናምን። ያው መስማማታቸው አይቀርም። እኔ ግን አላመንኩበት። አንቺ ብታምኝም ባታምኝም ለውጥ አያመጣም። ብታምኝ ይጠቅምሻል ግን ለራስሽ። ዳቦ በሻይኒን ሳኝነ ያ ሳምነሽ ብትቀበይ አታብጂ። እሺ ምን ላድርግ? ይሄን ለመቀበል ምን ላድርግ? ምን በቃ እነሱ ይመጡና በግሬደር ይሉታል። አቤት፣ የት ነው የምትመጪው? አትምጪ፣ እዛው ሁኚ። እኛ ራሱ የለውም እኔም የለውም። ፈርሰናል። ፈረሳ ቤቱ ፈረሰ። እሺ እናትሽ ስልክ ዝግልኝ። ዘግቶሻል እኮ አንቺ ደወለ ጓደኛዬ ናት። እንዲህ ነው የሚዘገነው ግን ፈረሱ እና ምን ነው ፈረሰ የምትይው? ቤታችን ነው። አንቺ ደግሞ ቸኮልሽ። ገና 15 ቀን አለ እኮ። 15 ቀን? አዎ ምን ነው 15 ቀን? 15 ቀን ማለት አነሰ? ምን ነው አነሰ?
አንተ አሁን ሳፍሰሽ የለም ከማሚ ጋር አውርተን ሁሉንም ነገር ጨርሰናል። እነሱም ገንዘቡን ተቀብለው ብታይ ያበደ ጨላ ነው የተቀበሉት። በስመ አብ ብቻ የሆነች ድግስ ብጤ ደግሰን ምናምን ፈታ ብቻ ነው ላ እንዳፈሪ በቃ ምን ያስቃል? ምንድን ነው? አረ በገራገሩ ዳቦ ንገሩኝ በእናታችሁ ምንድን ነው? ሞኬን ጠይቅ። ምንድን ነው? ምን ያስቃል? ምን ነው? ወንድነቴን ኢንሳይን በለስ እንዳት እንኳን ወንድነቴን ኢንሳይን ብለህ ተማጽን እዚሁ በፊኛ ድምፅ መጠ እየመጣ ነው። ዝም በለው እንዳትስ ሁላችሁም ስነ ስርዓት ያዙ። ማክ እንደፈለግ ሳቅሽ ሳቅ። ሳቅሽ ስለሚያስቀኝ እየተናደድኩ ስቃለሁ ነው ያልከው? ስማ ጠቅሰህ እኮ ነው ያስጠቃሽው። አንድ ውስጥ እሷን ወረቀት ሊያት ትግላችን መራራ ግባችን ሩቅ ነው። ይህ መፈክር ነው። ጥቅስ ቢሆን ተወራረሰ እንል ነበር። ይህ መፈክር ነው። ኬት ነው ያመጣው? ነው አልገባኝ እንዴ። ለምን ይጋባበታል? እሱ አያመነጭም እንዴ? አመንጭቶ ነው። እሺ ጎበዝ። እሺ በጣም አመሰግናለሁ። እሺ ግን ምንድን ነው ያመነጨው? ነዳጅ ነው ያመነጨው። ሳቅህን ንዴትህን ለመደበቅ የተጠቀምክበት መንገድ በጣም ነው የምሬን አንደኛ ነው። ሰው እንዴት ንዴቱ ሳቅ በሚባል በረው አቀዝቅዞ ያቀርባል? አንደኛ ነው። እያረረ ይስቃል ከምትለው ጋራ ትንሽ ተወራርሳበታለች እንጂ በነገራችን ላይ አንብቤው ነው የት እንዳነበብኩት ረስቼው ነው እንጂ ያነበብኩት ነው።